ፀሐይ የሞላባት በቀለማት የደመቀችው ሐረር ጸዳሉ በቷ ብዙዎች ስንኝ ቋጥረው ቅኔን ተቀኝተውላታል። ባለቅኔው ሎሬት ጸጋዬ ገብረመድኅንም ገናና ታሪኳንና ስልጣኔዋን እንዲህ ያወሳል። ሐረር የግንብ አጥር ማህደር፣ የአባድሪ የአባድር በር፣ ድባብ ሥራ ቀደምት የከተሞች አባወራ፣ የ48 ሄክታር የሚሸፍነው የጀጎል ግንብ የሐረሪን ታሪክ ከመንገር ባለፈ የሕዝቡን የኪነ ሕንፃ ጥበብ አስረጅ ሆኖ 500 ዓመታትን ተሻግሯል። እስከ 4 ሜትር ከፍታ ያለው የመጠበቂያ ግንቡ ከ50 ሴንቲሜትር እስከ 75 ሴንቲሜትር ውፍረትን ይዞ የተለያዩ የመግቢያና የመውጫ በሮች አሉት። እልፍ ዘመናትን ተሻግረው ዛሬም ድረስ የሚኖርባቸው የሐረሪ ባህላዊ ቤቶች አስተናነጻቸው የሕዝቡን የሥነ ሕንፃ ጥበብ፣ እምነቱን እንዲሁም ባህሉ እንዲያንጸባርቁ ተደርገው የተገነቡ ናቸው። ሐረሪዎችም ይህን ቤታቸውን ጌይጋር እያሉ ይጠሩታል። ሁሉም የሐረሪ ባህላዊ ቤቶች በዋናነት 4 ገጽታዎችን ይጋራሉ። ክፍሎቹና የመቀመጫ ቦታዎቹም ማህበራዊ ደረጃን የሚያመላክቱ ናቸው። የሐረሪ ጌይጋር አስተናነጽና ውስጣዊ ገጽታቸው ፍጹም ተምሳሌታዊ ናቸው። በዋናው ክፍል ፊት ለፊት ባለው ግድግዳ ጎድጎድ ብሎ የሚገኙ ጉድጓዶች ሐረሪዎች ጣቄት ይሏቸዋል። እነዚህ ጣቄቶች ሁሌም ሐረሪዎችን በዕለት ተዕለት ሕይወታቸው ሞት የሰብአዊ ፍጡር እውነታ መሆኑን በማስታወስ ሰዎች ሁሌም በምድር ላይ በእምነታቸው በእውነትና በመልካምነት እንዲመላለሱ የማንቂያ ደውል ሆነው ያገለግላሉ። ከማይነጥፈው የሐረሪ ባህልና ታሪክ የዕደ ጥበብ ዕውቀቶች ይቀዳሉ። ከጥንት ጀምሮ ለዛሬ ካሻገሯቸው ሙያዎች የአለላ ስፌትና የጥልፍ ሥራዎች ዋነኞቹ ናቸው። ይህ የዕደ ጥበብ ሙያ የተለያዩ የመገልገያ ቁሳቁሶችን ከማምረት ባለፈ የሐረሪ ቤቶች ያጌጡና ደማቅ እንዲሁም ባህላዊ ይዘት እንዲኖራቸው አስችሏል። የማይጠገቡ የውበት ሴቶች ምንጭ የሆነችው ሐረር ከጥንት ከአባቶችና እናቶች የተወረሰው ባህላዊ አልባሳቷ ልዩ ንድፍና ጥበብ በአብዛኛው ከእምነቷና ከባህሏ ይቀዳሉ። በህብረ ቀለማት የፈኩት እነዚህ አልባሳት የሐረሪን ጎበዛዝቶችና ልጃገረዶች ዘመናትን እየተሻገረ ዛሬም እያስዋቡና ውበትን እያጎናጸፉ ይገኛሉ። ሐረር ታሪክን ከባህል ጋር አቆራኝታ ለዘመናት ኖራለች። ዛሬም ይህ ድንቅ ታሪኳና ቅርሷ የበርካታ ጎብኚዎችን ቀልብ በመሳብ የቱሪዝም መዳረሻ አድርጓታል።